የወደድከው ሰው ጋራ ሂደህ ልጥፍ የጠላኸው ሰው ጋራ አይኑን እንዳላይ ያዙኝ ልቀቁኝ አይባልም እምትጠላውን ሰው ስትጠላ ክፍተት ትተህ ጥላ የምትወደውንም ሰው ስትወድ ክፍተት ትተህ ባላንስህን ጠብቀህ ውደድ እንጂ ለምን እንዴት أبو سفيان بن حرب ابن صخر بن حرب رضي الله عنه ما كان أبغض إليه من رسول الله صلى الله عليه وسلم عند نبي مثل وصل دنيا ليل أسدداتهم أنقلاتاتهم يمجرشان يسقعياتهم مكة 13 ዓመት የተውሂድ ጥሪ ሲያቀርቡ ሽርክን ሲቃወሙ ተውሂድን ለማስፈን በሚያደርጉት ጥረት መካ ከተማ ላይ 13 ዓመት አዛ ካደረጉት ሰዎች መካከል አንዱ ሰው ነው ከዛ ካቀም በላይ ሆኖባቸው ሱሐቦቻቸውን ይዘው ወደ መዲና ተሰደዱ አላረፈም በሁለተኛው ዓመተ ሂጅሪያ በሶስተኛው ዓመተ ሂጅሪያ እሱ ከቻለ በአካል ካልቻለ ትጥቅና ስንቅ በመቻል የነብያችንን አለይሂ ሰላቱ ወሰላም መንሃጅ ተውሂድ ለማጥፋት ያላሳለሰ ጥረት ነበር የሚያደርገው ሶስተኛው ዓመተ ሂጅሪያ መጣ እና ሐምዛን ያስገደለው ያን ሁሉ ሰራዊት ይዞ እየመራ የመጣው እሱ ነው በአራተኛው ዓመተ ሂጅሪያም የሆነ መተነኳኮስ ስራ ሰራ በአምስተኛው ዓመተ ሂጅሪያ የአሕዛብ ጦርነትን ራሱ በአካል መርቶ መጣ ስድስተኛው ዓመተ ሂጅሪያ ላይ ነብያችን አለይሂ ሰላቱ ወሰላም ሱሐቦቻቸውን ይዘው ዑምራ ለማድረግ ቢመጡ የከለከላቸው እሱ ነው ነብይ እንግዲህ አንተ ያላህ መልእክተኛ 500 ኪሎ ሜትር በጣም በርካታ ሱሐባ ይዘው ዑምራ ለማድረግ የመጣ ሰው ተከለከላለ እሱ ነው የከለከላቸው በሰባተኛው ዓመተ ሂጅሪያ ጦር አዘጋጅቶ ለመውጋት ሙከራ አድርጎ ነበር አልሄደም አልተራመደም ስምንተኛው ዓመተ ሂጅሪያ ላይ ቀጥ ብለው ነብያችን አለይሂ ሰላቱ ወሰላም ወደ መዲና ወደ መካ መጡ መካ ላይ ከፈት اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا ነገር ሊጀመር ሲል አላህ ቀልቡ ላይ እስልምናን ጣል አደረገው አቡበክርም ጋር ተነጋገረ ሁኔታውንም ተመለከተው የመካ ሙሽሪኮች ሙሉ ትጥቃቸውን ይዘው ህፃኑም ሴቱም ትልቁም አዛውንቱም ጦርነቱ ሲገባ ሲሞክር እሱ መሪ ሆኖ ከድቶ ነው ያን ሁሉ ሰው አደብ ያስያዘው መሪ ከከዳኩ አለቀ